ፈጣሪ ብዙ ጊዜ ኢጓችንን ነው ብዙ ጊዜ የሚያጠቃው። ኢጓችንን ካልገደልን ፈጣሪን ለማግኘት በጣም ከባድ ነው። ብዙ ጊዜ ሰሞኑን በደንብ ሜዲቴት እያደረጉኝ የኢዮብ መጽሐፍ ቅዱስ ላይ ያየው የቅዱስ ኢዮብን ታሪክ ዝም ብዬ ሳሰላሰል ፈጣሪ መጀመሪያ ኢጎቹን ነው ያጠቃው ማለት ነው። አሁን ይሄን ስናገር ስቶይክ ፊሎሶፊ ይባሉ አሉ። ምናልባት የምታውቋቸው ከሆኑ ስቶይክ ፊሎሶፊ ላይ ብዙ ጊዜ ኢጎችንን እንንገድል ነው የሚነግሩን ማለት ነው። ምንድነው ኢጎ ቢሞት አንተ ምን ያህል መኖር ትችላለህ? ኢጎን እንዳልሆንክ እንድታቅ ነው የሚያደርጉና ለምሳሌ ሰውነትህን ብታጣ ምን ያህል ውስጣዊ ሰላም አለክ? ጓደኛህን ብታጣ ምን ያህል ሰላማዊ ነክ? ስራህን ብታጣ አሉ አይደል? ይሄ የተሰጡን ቅድም የነገርኳችሁ ቢሄቪየሮች ወይም አይደንቲቲ አንተ እንደዚህ ነኝ ተብሎ የተሰጡ ነገሮችን ብታጣው ምን ይሰማሃል ነው በቃ የስቶይክ ሐሳባቸው ማለት ነው። እና ከዛ ሴፓሬት ሆነ በራስህ እንድትቆም ነው የሚያግዙ። ሂፕኖሲስ ማለት ኮንሺየስነስ ማይንዳችንን ንቁ ማይንዳችንን የምናጥበት ስቴት ነው። ሂፕኖሲስ ስቴት ውስጥ ገባን ማለት ማይንዳችን የተነገረውን ነገር እውነት ነው ብሎ መቀበል የሚችልበት ስቴት ነው። ማይንድ ኦፍ ስቴት ነው። እዛ ስቴት ላይ የፈለግነውን ነገር ብንናገር ማይንዳችን እውነት ነው ብሎ ነው የሚቀበለው ማለት እርግጠኛ ነኝ ይሄ ነገር ብትሞክሩት አብዛኛው ሰው ጋር የሚሰራ ነው። ስለዚህ ማይንዳችን የሚነገረውን ነገር ቦዲያችን አክሴፕት ያደርገውና ማይንዳችን እንዲቀበለው ነው የሚያደርገው። አሁን የሰራ ነው ሂፕኖሲስ በጣም ተራ የሆነ ሂፕኖሲስ ነው። ከዚህ በጣም ከፍ ያሉ ሂፕኖሲሶች አሉ። ለምሳሌ እንዴት ናችሁ? እንኳን ወደ ሚኪ የዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ የምንነጋገረው ስለ ሰልፍ አዌርነንስ አንደኛው ሐሳብ ነው። ሁለተኛው ስለ ኢጎ ዴዝ ነው። ሁለቱን ከመነጋገራችን በፊት ስለ ሂፕኖሲስ እና ስለ ቴሌፓቲ ባጭሩ ለመነጋገር እሞክራለሁ። ከዚህ በፊት የሰራኋቸው ቪዲዮዎች ነበሩ። አሁንም በዚህ ሳምንታት ውስጥ እንደዚህ አይነት ቪዲዮዎችን ለመስራት እሞክራለሁ። ሂፕኖሲስን መጀመሪያ ጊዜ የምትሰሙ ካላችሁ ኮሜንት ላይ የመጀመሪያ ነው ብላችሁ እንድታስቀምጡ ጋብዛችኋለሁ። ሂፕኖሲስ ምንድነው? ቴሌፓቲ ምንድነው የሚለውን ባጭሩ ለመናገር ሂፕኖሲስ ማለት ኮንሺየስነስ ማይንዳችንን ንቁ ማይንዳችንን የምናጥበት ስቴት ነው። ሂፕኖሲስ ስቴት ውስጥ ገባን ማለት ማይንዳችን የተነገረውን ነገር እውነት ነው ብሎ መቀበል የሚችልበት ስቴት ነው። ማይንድ ኦፍ ስቴት ነው። እዛ ስቴት ላይ የፈለግነውን ነገር ብንናገር ማይንዳችን እውነት ነው ብሎ ነው የሚቀበለው። ማለትም ለምሳሌ እህል የሚዘራበት ወቅት አለ። አንድ እህል የሚዘራበት የራሱን የቻለ ወቅት አለ። በዛ ወቅት ላይ እህሉን ዘራን ማለት እህሉ የመብቀል እድሉ ፕሮባቢሊቲ በጣም ከፍተኛ ነው ማለት። ስለዚህ ሂፕኖሲስ ስቴቶች ክፍት የሚሆንበት ኮንሺየስነስ ማይንዳችን ንቁ ማይንዳችን የሚሞትበትና ሳብኮንሺየስ ማይንዳችን ደግሞ ክፍት የሚሆንበት ታይም አለ። በዛ ታይም ላይ የምንናገረው ነገር እውነት ነው ብሎ ነው ማይንዳችን የሚቀበለው። ኢሌጋሊ ውጭ ሀገር የሚጠቀሙት ሰዎች አሉ። ነገር ግን በትክክለኛው መንገድ ለማስታወቂያ ሊሆን ይችላል፣ ለተለያዩ ነገሮች ሊሆን ይችላሉ። ብዙ ድርጅቶች ሂፕኖሲስ ስቴት ውስጥ በምንገባበት ሰዓት ላይ ነው ማስታወቂያቸውን የሚያስተላልፉት። ያንን ማስታወቂያ አንዴ ማይንዳችን ኮንሺየስ ማይንዳችን ሉዝ ባደረግንበት ታይም ላይ ያን ማስታወቂያ ተመለከተን ማለት ያን ማስታወቂያ ወይም ያን ያየነውን የኮካኮላ ማስታወቂያ የመግዛት እድላችን በጣም ከፍተኛ ነው ማለት ነው። ስለዚህ ኮንሺየስ ማይንዳችንን ሉዝ የምናደርግበት ታይም ላይ ሂፕኖሲስ እያደረጉን ማስታወቂያ ሊያስተላልፉ ይችላሉ። የተለያዩ ፕሮዳክቶችን ሊያስታውቁብን ይችላሉ። አንደኛው ይሄ ነው። አሁን ሂፕኖሲስን እንሞክራለን። ማይንዳችን ምን ያህል ሪያሊቲውንና ዲፈረንሱን እንዴት ማጣራት ይችላል የሚለውን እናያለን። ሁላችሁም እጃችሁ እንደዚህ ታደርጋላችሁ። ሀሳባችንን እጃችን ላይ ነው ፎከስ የምናደርገው። መሀል ላይ ማግኔት ማለት ብረቶችን የሚስበው ማግኔትን ማለት ነው እንዳለ አድርገን እናስባለን። ስለዚህ ሁለቱ ጣቶቻችንን ያ ማግኔት በጣም እያሳሳባቸው ነው። ያ ማግኔት መሀል ላይ ያለ ኢማጂን ያደረጋችሁት በደንብ ሁለቱ ጣቶቻችንን በጣም እያሳሳበው ነው።
ጣቶቻችን በጣም የተሳሳቡ ነው። መሀል ላይ ማግኔት አለ። የተሳሳቡ ነው። እናንተ አይደላችሁ የምትስቡት፣ ራሱ ኢነርጂው ነው የሚሳሳበው። የተሳሳበ ነው። እርግጠኛ ነኝ ይሄ ነገር ብትሞክሩት አብዛኛው ሰው ጋር የሚሰራ ነው። ስለዚህ ማይንዳችን የሚነገረውን ነገር ቦዲያችን አክሴፕት ያደርገውና ማይንዳችን እንዲቀበለው ነው የሚያደርገው። አሁን የሰራ ነው ሂፕኖሲስ በጣም ተራ የሆነ ሂፕኖሲስ ነው። ከዚህ በጣም ከፍ ያሉ ሂፕኖሲሶች አሉ። ለምሳሌ በጣም ደፋር መሆን የሚፈልግ ሰው፣ ስፖርት መስራት የሚፈልግ ሰው፣ የሆነ ነገር ማድረግ የሚፈልግ ሰው ማይንዳችን ኮንሺየስ ማይንዳችን ሉዝ በሚሞትበት ሰዓት ሳብኮንሺየስ ማይንዳችን ክፍት የሚሆኑበት ሰዓቶች አሉ። ያ ማለት ከእንቅልፋችን በምንነቃበት ሰዓትና ወደ እንቅልፋችን በምንሄድበት ሰዓት ጸሎት ብዙ ጊዜ እንዲደረግ የሚደረገው ይሄ ኮንሺየስ ማይንዳችን የሚያስበው ማይንዳችን እኔ እንደዚህ ነኝ አሁን ያለውን ኢንቫይሮንመንት በደንብ የሚያውቀው ማይንዳችን ወደ መሞት የሚደርስበት ታይም ስለሆነ ሳብኮንሺየስ ማይንዳችን ነገሮችን የሚቀበለው የህፃን ልጅ ማይንድ ሴት ያለው ሳብኮንሺየስ ማይንዳችን ክፍት የሚሆንበት ታይም ላይ ጸሎት ስናደርግ ያ ጸሎታችን የመሰማት ወይም አይምሮአችን አንደኛ የመቀበል አቢሊቲ ኖረዋል። ጥርጣሬ የሚባለው ነገር ኮንሺየስነስ ማይንዳችን ላይ ነው ያለው። እሱን ሉዝ ስላደረግን ሳብኮንሺየስ ማይንዳችን ላይ ነው ሄዶ የምንነግረው። ለምሳሌ ድፍረትን የሚፈልግ ሰው እኔ ደፋር ነኝ፣ እኔ እንደዚህ ነኝ ያለ ከዚህኛው ኮንሺየስነስ ወደዛኛው ኮንሺየስነስ ለዛኛው ኮንሺየስነስ እየነገረው ስለሆነ ያን አክሴፕት አድርጎት በሚቀጥሉት ቀናቶች ውስጥ በሪፒቲሽን ያ ሰውዬ ያንን እያዳበረ እንዲመጣ ያደርገዋል። ስፖርት መስራት የሚፈልግ ነገር ግን ሀቢቱ የሌለው ሰው ከሆነ ደግሞ ስለ ስፖርት በዛ ኮንሺየስነስ ማይንድ ላይ የሚያዳምጥ ከሆነ የሚሰማ ከሆነ ራሱን ስፖርት እንደሚሰራ ኢማጂኔሽን የሚያሰራው ከሆነ በሚቀጥሉት ሳምንታት ያ ሰውዬ ቦዲው ስለሚቀበለው ስፖርት ተነስቶ እንዲሰራ ነው የሚያደርገው ማለት ነው። ስለዚህ ባጭሩ ሂፕኖሲስ በሚቀጥሉት ቪዲዮዎች ላይ በጣም ዲፕ የሆነ ነገር ነው። ውጭ ሀገር ላይ የተለያዩ ቦክስ ላይ የሚሳተፉ ሰዎች፣ ኳስ ጨዋታ ላይ የሚጫወቱ ሰዎች ሂፕኖሲስ ይደረጋሉ። ጨዋታውን ከመጫወታቸው በፊት ራሳቸውን ሳብኮንሺየስ ማይንዳቸው ላይ ኢማጂኔሽን ይሰጡትና ያንን ኢማጂኔሽን ደግሞ ማኒፌስት አድርገው እንዲደረግ ይደረጋል። ምናልባት እሱን ቪዲዮ የምትፈልጉ ከሆነ ታች በምናስቀምጠው ቴሌግራም ቻናል ላይ በጣም የተለያዩ ውጭ ሀገር ኳስ ተጫዋቾች፣ ባስኬትቦል ተጫዋቾች ይሄን ነገር ሲያደርጉት አይቻለሁ። የተለያዩ ቪዲዮዎችን የምትፈልጉ ከሆነ ሊንኩን ከታች አስቀምጥላችኋለሁ ማለት ነው። በቀጣይ የምናየው ደግሞ ቴሌፓቲ ነው። ቴሌፓቲ ማለት አንድ ሰው ያለምንም ቴክኖሎጂ ያለምንም ስልክ አዲስ አበባ ሆኖ ባህር ዳር ላለ ሰው መልእክት ማስተላለፍ ማለት ነው። ልክ አሁን በስልካችን ስልክ ቁጥር አውጥተን ደውለን ባህር ዳር ላለ ሰው ወይም አርባ ምንጭ ሐዋሳ ላለ ሰው መልእክት እንደምንነግረው ያለምንም ቴክኖሎጂ ስፒሪቹዋል ኢንላይትመንታችን ወይም ኮንሺየስነስ ማይንዳችንን ዝቅ አድርገን በሳብ ኮንሺየስ ማይንዳችን ኢነርጂ ፍሎ የምናደርግበት መንገድ ነው ቴሌፓቲ። ስለዚህ እሱንም ምናልባት መጨረሻ ላይ በዚህ ቪዲዮ አዲስ አበባ ሆነን ባህር ዳር ላለ ሊሆን ይችላል፣ ጎንደር ላለ ሊሆን ይችላል፣ ለጓደኞችን ሊሆን ይችላል የሆነ መልእክት እናስተላልፋለን። ኤክስፐሪመንት ማድረግ ስለምፈልግ ነው። ከዛም በሚቀጥሉ ሳምንታት እናንተ ምንም ስልክ አልደወላችሁ፣ እናንተ ምንም አይነት ሜሴጅ አላደረጋችሁ፣ ግን እዚች በ5 ደቂቃ ውስጥ ባደረጋችሁት አይናችሁን ከርናችሁ በልባችሁ መልእክት ባስተላለፋችሁት ኢነርጂ ያ ሰው ጋር ኢነርጂው ደርሶ ደውሎላችሁ ወይ በስልክ ደውሎላችሁ እንዴት ነህ ሰላም ነው እንደዚህ እኮ ባለፈው ምናምን ሊላችሁ ይችላልና እሱን ልንሞክረው እንችላለን ማለት ነው። ዛሬ ልንነጋገር ያሰብነው ግን ስለ ኢጎና ስለ ሰልፍ አዌርናንስ ነው። ቅድም የነገርኳችሁ ሂፕኖሲስ እና ቴሌፓቲን ራሳችንን ከማወቅ የሚጀምሩ ልምምዶች ናቸው። ስለዚህ ራስን ማወቅ የሚለውን በደንብ እናያለን። ራስን ማወቅ በጣም ዲፕ የሆነ ኮንሰፕት ነው። የሰው ልጅ ራሱን አወቀ ማለት ምድር ላይ አውቶሪቲውን ኃይሉን አስመለሰ ማለት ነው። ስለዚህ እኔ የሚቀጥሉትን 10 እና 20 ዓመት
ምን እያወቅክ ምን እያደረግክ ማሳለፍ ትፈልጋለህ ብላችሁ ብትጠይቁኝ አንደኛው ራሴን እያወቅኩኝ ፈጣሪን እያወቅኩኝ የሰው ልጅ ምንድነው የሚለውን እያወቅኩኝ መቀጠል እፈልጋለሁ። ማወቁ ብቻ ሳይሆን ወደ ጥበብ ተገልጦ ደግሞ በህይወቴ ላይ ኤክስፐሪመንት እያደረግኩኝ መሄድ እፈልጋለሁ። ለብዙዎችም ይሄን ሀሳብ ማስተላለፍ እፈልጋለሁ ማለት ነው። ስለዚህ አሁን ላለፉት 2 ዓመታት አካባቢ ራስን በማወቅ ጉዞ ላይ እገኛለሁ። በሚቀጥሉት 20 እና 30 ዓመት ደግሞ በደንብ ራሴን አውቄ በዊዝደም ራሴን ማኒፌስት ሃየር ሰልፌን እዚህ ምድር ላይ መግለጽ እፈልጋለሁ ማለት ነው። ስለዚህ እኔ ማን ነኝ የሚለውን ጥያቄ ወደ እሱ ስንመለስ ዲፕ ነው። ለምሳሌ እኔ ማን ነኝ? ለምሳሌ እናንተ ማን ናችሁ ተብላችሁ ብትጠየቁ እኔ እንትና ነኝ፣ እከሌ እባላለሁ፣ እዛ አካባቢ ነው የምኖረው፣ እዛ አካባቢ ነው የተወለድኩት፣ እንደዚህ ስራ ነው የምሰራው፣ ይሄን እንደዚህ ብለን ብዙ ነገሮች እንናገራለን። ይሄ ስለኛነታችን የሚገልጽ ሪፍሌክሽን ነው እንጂ እኛነታችንን አይደለም። በጣም ዲፕ ነው። እናንተ አላችሁ፣ እኔ ያለው የኔ የሆነ ነገር ደግሞ አለ። ለምሳሌ እኔ ያለው የኔ ስም አለ ማለት ነው። እኔ ያለው የኔ ሰውነት አለ። እኔ ያለው የኔ ባህሪ አለ። ስለዚህ እናንተና የናንተ አይዴንቲቲ ይሄ ቢሄቨራችሁን አይደላችሁ። ብዙ ጊዜ እኛ ብለን የምንናገረው ኤክስተርናል የሆነውን ነገር። ስለዚህ ሁለት አይነት እኔ አለ። አንደኛው ከኢጎ ሊሆን ይችላል። ሁለተኛው ደግሞ ስፒሪቹዋሊ ሃየር ሰልፍ አለ። ከፈጣሪ የተሰጠን እስትንፋሳችን መንፈሳችን አለ። እሱን ሰፓሬትሊ ማወቅ ከቻልን ህይወት ላይ የምናደርጋቸውን ነገሮች ወይ ከኢጎ እናደርጋለን ወይም ደግሞ ከሃየር ሰልፋችን እናደርጋለን ማለት ነው። ስለዚህ ምንድነው ሃየር ሰልፋችን ማን ነው? ይሄ እኔ ምን ብለን የምንናገረው በተለምዶ እኔ እንደዚህ ነኝ ብለን የምንናገረው ነገር አለ ማለት። ስለዚህ ሁለቱ ሴፓሬትሊ ከፋፍለን ማየት አለብን። ስለዚህ ምንድነው ራሳችንን አወቅን ማለት ሃየር ሰልፋችንን ማለት ነው። እሱን አወቅን ማለት እዚህ ምድር ላይ አውቶሪቲ የፈለግነውን ነገር የማድረግ ካፓሲቲያችንን አውጥተን የመጠቀም እድላችን ከፍተኛ ይሆናል ማለት ነው። ስለዚህ ለምሳሌ ራስን ከማወቅ ኮንሰፕት ጋር ይሄ ኤቲኤም ነው። ይሄን ኤቲኤም ምን እንደሆነ ለማያውቅ ሰው ሰጠነው እንበለው። ለምሳሌ አካውንት ውስጥ ወደ 1 ሚሊዮን ብር አለ። ያን 1 ሚሊዮን ብር ኤቲኤም ምን እንደሆነ ለማያውቅ ሰው ይሄን ኤቲኤም ሰጠነው። ፓስወርዱን የማያውቀው ከሆነ የዚህ ኤቲኤም ዓላማው የተፈጠረበት ዓላማውን የማያውቀው ከሆነ 1 ሚሊዮን ብሩ ምንም ነው ማለት ነው። ልክ እንደዚሁ እኛነታችንን ሃየር ሰልፋችንን ወይም ፈጣሪን ካላወቅን እኛን ካላወቅን የፈለገ ብንሰራ ብንሮጥ ማድረግ የምንፈልጋቸው ነገሮች ልናደርግ እንችላለን። ነገር ግን ሳቲስፋክሽን የሚባለው ነገር የለም። ሁለተኛው ሙሉ ለሙሉ አቅማችንን ተጠቅመን አንኖርም ማለት ነው። ስለዚህ ሃየር ሰልፋችን በፈጣሪ መልክ የተሰራ ውስጣችን ውስጥ ከቢሊየን እና ከሚሊየን ብር በላይ አቅም እንዲኖር ተደርጎ የተሰራ ማንነት ነው። ያንን አክሰስ ደግሞ እንዴት ነው የምናደርገው? ይሄን ኤቲኤም ቢሆንም ብቻ ማወቅ ሳይሆን እንዴት ነው ፓስወርዱን አውቀን መጠቀም የምንችለው የሚለውን ነገር ደግሞ ማወቅ ይኖርብናል ማለት ነው። ልክ እንደዚሁ ሃየር ሰልፋችን ፈጣሪን ማወቅ ስለ ፈጣሪ ማወቅና ፈጣሪን ደግሞ ዳይሬክትሊ ማወቅ የተለያዩ ነገሮች ናቸው። ፈጣሪን ዳይሬክትሊ ማወቅ ማለት ፓስወርድን ከፍተን እንዴት አድርገን ከፈጣሪ ጋር ኮኔክት አድርገን ውስጣዊ ሰላማችንን ውስጣዊ ኢነርጂያችንን እዚህ ምድር ላይ ማኒፌስት ማድረግ እንችላለን የሚለውን ማወቅ እንችላለን ማለት ነው። ስለዚህ ኢጎ ጋር ሲሆን ከኢጎ ኮንሰፕት ወደ ኢጎ ኮንሰፕት ስንመለስ ደግሞ ኢጎ ከዚህ በፊት እንደ መጥፎም አድርጌ ነበር ማስበው። ኢጎ ባላንስ መሆን አለበት ብዬ ነው አሁን ላይ የተረዳሁት ሐሳብ ማለት ነው። ለምሳሌ ኢጎ እንዴት አትረዳችሁ ማለት ስፒሪቹዋሊ በጣም መጽሐፍ ቅዱስ ላይ ፈጣሪ ብዙ ጊዜ ኢጓችንን ነው ብዙ ጊዜ የሚያጠቃው። ኢጓችንን ካልገደልን ፈጣሪን ለማግኘት በጣም ከባድ ነው። ብዙ ጊዜ ሰሞኑን በደንብ ሜዲቴት እያደረግኩኝ የኢዮብ መጽሐፍ ቅዱስ ላይ ያየው የቅዱስ ኢዮብን ታሪክ ዝም ብዬ ሳሰላሰል ፈጣሪ መጀመሪያ ኢጎቹን ነው ያጠቃው ማለት ነው። አሁን ይሄን ስናገር ስቶይክ ፊሎሶፊ ይባላሉ። ምናልባት የምታውቋቸው ከሆኑ ስቶይክ ፊሎሶፊ ላይ
ብዙ ጊዜ ኢጎአችንን እንድንገድል ነው የሚነግሩን ማለት ነው። ምንድነው ኢጎ ቢሞት አንተ ምን ያህል መኖር ትችላለህ? ኢጎን እንዳልሆንክ እንድታቅ ነው የሚያደርጉና ለምሳሌ ሰውነትህን ብታጣ ምን ያህል ውስጣዊ ሰላም አለክ? ጓደኛህን ብታጣ ምን ያህል ሰላማዊ ነክ? ስራህን ብታጣ አሉ አይደል? ይሄ የተሰጡን ቅድም የነገርኳችሁ ቢሄቪየሮች ወይም አይደንቲቲ አንተ እንደዚህ ነህ፣ እንደዚህ ነኝ ተብሎ የተሰጡ ነገሮችን ብታጣው ምን ይሰማሃል ነው በቃ የስቶይክ ሐሳባቸው ማለት ነው። እና ከዛ ሰፓሬት ሆነ በራስህ እንድትቆም ነው የሚያግዙ። ልክ እዛ ቅድም የነገርኳችሁ የኢዮብን ታሪክ መጀመሪያ ላይ ንብረቱን ያጣው በጣም ባለጸጋ ነው፣ ንብረቱን እንዲያጣ ተደረገ። ከዛ በኋላ ደግሞ ልጆቹን እንዲያጣ ተደረገ። ኢጎ ናቸው ተብሎ የሚታሰቡ የኔ ልጅ ነው እሱ የኔ ንብረት ነው ምናምን የሚለውን ሐሳብ እንዲያጠፋ ማለት ነው። ከዛ በኋላ ሚስቱን እንዲያጣ ተደረገ። ከዛ በኋላ ሰውነቱ ላይ ቁስል እንዲደርስ ተደረገ። ይሄ ማለት ኢጎ ነው እንዳለ በቃ እያጠፋ የነበረው ፈጣሪ ማለት የሰው ልጅ ምን ያህል ፈጣሪን ወይስ እነዚህ ነገሮች አስቀድማል የሚለው ነገር ለማየት ማለት ነው። እና ያን ተቋቁሞ ግን በእግዚአብሔር ምን ያህል ደስተኛ እንደነበረ እና እግዚአብሔርን ሲያመሰግነው አይተናልና ኢጎን አጥቶ ሃየር ሰልፉን እንዲያገኝ ያደረገው ራሱ ፈጣሪ እንዲያገኝ ያደረገው። ልክ እነዚህ አሁን ስቶይክ ፊሎሶፊ ላይ በጠዋት ተነሳችሁ ኔጌቲቭ ቪዥዋላይዜሽን አድርጎ ነው የሚባለው። አሁን ያሉ ነገሮች ብታጣ ምንድን ነው የሚሰማ ከአሁኑ እንድትዘጋጅ ማለት ነው። እኔ ከዚህ በፊት ብዙ ነገር አጥቻ ቃለውና በጣም ከባድ ነው። አሁን የኔ የምትላቸው የኔ ነው የኔ ናቸው የኔ ነው ይሄኔ ንብረት ነው መኪናህን ብታጣ 2 ሚሊዮን ብርህን ብታጣ ንብረትህን ብታጣ ሰውነትህን ብታጣ ምን ያህል ከባድ እንደሆነ ሁላችንም እናውቀው ነገር ነው። ምክንያቱም አታችመንትንን ከልጅነታችን ጀምሮ ከነዛ ነገሮች ጋር አታችነን እና ያን ነገር ስናጣ እኛነታችን ያጣን ነው የሚመስለው። መኖር ሊያስጠላ ይችላል፣ መብላት ሊያስጠላ ይችላል፣ መነሳት ሊያስጠላ ይችላል። ተስፋ ነው ሙሉ ለሙሉ ተስፋን ነው የምታጣው። ስለዚህ የኢጎን ቤዝ ፈጥሮ የፈጣሪን ስፒሪቹዋል ኢነርጂ እንድታገኝ ነው የሚያደርግ በፈጣሪ ብዙ ጊዜ ማለት ነው። አንዳንድ ጊዜ ግን ሰዎች ኢንላይትድ ሆነው ይሄ ነገር ሀፕን ሳያደርግባቸው አታችመንታቸውን ከዚህኛው ዳይሜንሽን ከዚህኛው የኔ ብሎ ከሚናገሩት ነገር በላይ ፈጣሪን የሚያደርጉ ሰዎች አሉ ማለት ነው። ወይም ራሳቸውን የሚያውቁ ሰዎች አሉ ማለት ነው። ስለዚህ ራሳችንን አወቅን ማለት ይሄ ከኢጎ ባሻገር ያለው ነገሮች ተረዳን ማለት ነው። ስለዚህ ራስን ማወቅ ላይ ስንሄድ የራስን ማወቅ ሐሳብ ያልተነገረ ኢነርጂ እንድንጠቀመው ያደርገናል ማለት ነው። ልክ አሁን ምን ይባላል ንስር ከጫጭቶች ጋር የተፈለፈለ ንስር አለ። ያ ንስር ከልጅነቱ ጀምሮ ከጫጭቶች ጋር ነው የተፈለፈለው። ለንስር አቅም ጓደኞቹ ጫጭቶች ናቸው እና መብረር ይችላል። መብረር እንደሚችል ግን አያውቅም። ምክንያቱም ያደገው ከምን ጋር ነው? ከጫጭቶች ጋር ነው። ንስር ነህ ብለህ ብትነግረው ራሱ የመብረር አቅሙን አይጠቀመውም ማለት ነው። ግን ራሱ ንስር መሆኑን ካወቀ ማን እንደሆነ ካወቀ እዚህ ታች ላይ ካሉት ዶሮዎች ከጫጭቶች ጋር መኖሩን ያቆማል ማለት ነው። ልክ እንደዚህ ብዙ ጊዜ ከልጅነታችን ጀምሮ አንተ እንደዚህ ነህ፣ አንተ ፈሪ ነህ፣ አንተ ጎበዝ ነህ፣ አንተ ሰነፍ ነህ ተብሎ የተነገረ አይደንቲቲ አለ። ያን አይደንቲቲ ነው ሰብረን ወደ ሃየር ሰልፋችን ራሳችንን አውቀን ልክ እንደነስሩ መብረር እንድንችል ማድረግ ነው ዋናው ዓላማ ማለት ነው። ስለዚህ እንድንበር አይፈለግም። ማን እንደሆንክ ራሱ እንድታውቅ አይፈለግም። ማን እንደሆንክ አቅም ምን እንደሆነ እዚህ ምድር ላይ ማድረግ የምትችለውን አድርገህ እንድታልፍ ብዙ ጊዜ አይደረግም፣ አይፈለግም። በማወቅም ባለማወቅም በቤተሰቦቻችንም ሊሆን ይችላል፣ በካልቸራችንም ሊሆን ይችላል። ሆን ተብሎ ደግሞ ኢንቴንሽናሊ በሴክሬት ሶሳይቲዎች ማን እንደሆንክ እንድታውቅ አይፈለግም ማለት። ያ ነስር ራሱ ነስር መሆኑን አወቀ ማለት ከፍታውን ነው የሚፈልገው። ከፍታውን በከፍታ መብረር ነው የሚፈልገው እና ፓወርፉል ያን አይደንቲቲውን አውቆ ኢዚሊ እዚህ ምድር ላይ መኖር እንዲችል ያደርገዋል ማለት ነው። በነገራችን ላይ ነገሮችን ማድረግ ሳይሆን የሚከብደው ማን መሆናችንን ማወቅ ነው የሚከብደው። ስለዚህ ይሄ የራስን የማወቅ ጆርኒ በቀላሉ ዛሬ ተነስተን ዛሬ የምናውቀው ነገር ሳይሆን ዴሊ ራሳችንን በመጠየቅ
እኔ ማን ነኝ? ለምንድን ነው ወደዚህ ምድር የመጣሁት? ከኔ የተሻሉ ሰዎች እዚህ ምድር ላይ ምን ምን አድርገዋል የሚለውን ነገር በማወቅ በማጥናት በኤክስፔሪመንት የምናውቀው ኮንሰፕት ነው የሚሆነው። ያንን ተረዳን ማለት ከዚህ በፊት አዳምና ሔዋን እዛኛው ዳይሜንሽን ላይ አንበሳን የማዘዝ አውቶሪቲ ነበራቸው፣ ምድር ላይ ስልጣን ነበራቸው። ወደዛ ኢንላይትመንት እንድንገባ ነው የሚያደርገን ማለት ነው። ራሳችንን አወቅን ማለት ነው። ስለዚህ ራስን የማወቅ ጉዞን እንቀጥላለን ብዬ ተስፋ አደርጋለሁ። ሌላኛው ኢጎ ላይ እኔ ኢጎ ሙሉ ለሙሉ እንዲጠፋ አልፈልግም። ምክንያቱም የወንድ ልጅ ተፈጥሮ ነው። ብዙ ጊዜ ወንዶች ላይ ኢጎ ይታያል። ኢጎ ሲባል ይሄ ኤክስትሪም የወጣውን ኢጎ ሳይሆን ባላንስ የሆነ ኢጎ እንዲኖር ነው የሚፈልገው። ምክንያቱም ኢጓችን ሙሉ ለሙሉ ጠፋ ማለት ደግሞ ሌሎች ሰዎች እኛን አታክ ለማድረግ ሲመጡ ኢዚሊ ለወር የሆነ ሰልፍ ነው ለራሳችን የሚኖረን ማለት። ስለዚህ ምንድነው ባላንስ እንዴት እናደርጋለን የሚለውን ሀሳብ ስንነጋገር ኢጓችንን ለምሳሌ በትዳር ላይ ሊሆን ይችላል፣ በጓደኞቻችን ሊሆን ይችላል፣ በስራ ቦታ ሊሆን ይችላል። ኢጓችን በጣም የሞተ ከሆነ ለራሳችን የምንሰጠው ቫልዩ በጣም ዝቅተኛ ነው ማለት ነው። የምንሰጠው ቫልዩ ደግሞ በነገሮች መሆንም የለበትም። ቅድም እንደነገርኳችሁ ኢጎን በሁለት ኮንሰፕት ስናየው ለራሳችን የምንሰጠው ቫልዩ ምንድነው ተምሻት ትላለህ። እሺ አስረብሽ ነው። ኢጎን ለራሳችን የምንሰጠው ቫልዩ ከነገሮች መሆን የለበትም። ሰዎች ኢጓችን ለው በሆነ ሞመንት እኛን አታክ የማድረግ አቅማቸው ይጨምራል ማለት ነው። ስለዚህ ባላንስ መሆን አለበት። ማንም ሰው ደፍሮ ባውንደሪያችንን ማለፍ የለበትም። ያን ማስከበር ይኖርብናል። ኢጎን ስናየው በአንደኛ በባውንደሪ ልካችን፣ ኤክስትሪም ደግሞ የሰዎችን ባውንደሪ ደግሞ የሚያልፉ ሰዎች አሉ። ያ ደግሞ በጣም ሃይ የሆነ ኢጎ ሲኖራቸው ነው። ባላንስ ኢጎ ሲሆን ደግሞ ሰዎች የኛን ባውንደሪ ኤክስትሪምሊ እንዲያልፉት አንፈቅድላቸውም፣ እኛም ደግሞ የሰዎችን ባውንደሪ አናልፍም ማለት ነው። ስለዚህ የኢጎ መኖር እዚህ ምድር ላይ ኢንስፓየር ላይረገን ይችላል። ነገር ግን ከሃየር ሰልፋችን ሲሆን ኢንስፓሬሽን የተሻለ ውጤት ልናመጣ እንችላለን። ሃየር ኢጎ ሲኖር ደግሞ ምድር ላይ ሰዎችን አታክ አድርገን ሰዎችን የሆነ ነገር አድርገን የሆነ እንደዛ እንድንሆን ነው የሚያደርገን ማለት ነው። ስለዚህ ባላንስድ የሆነ ኢጎ እንዲኖር እዚህ ምድር ላይ ተፈላጊ ነው ብዬ አስባለሁ። ስለዚህ ባላንስ አድርገን መሄድ አለብን ብዬ አስባለሁ። ሃየር ሰልፋችንን ካወቀ ሃየር ሰልፋችን ለራሱ የሚሰጠው ባውንደሪ ያለው ለራሱ የሚሰጠው አይዴንቲቲ አለው። አይዴንቲቲ ማለትም ይከብዳል። በጣም ሰፊና በጣም ማወቅም የማንችለው አውቀን የማንጨርሰው አይዴንቲቲ ነው የሚኖረው ማለት ነው። ስለዚህ ያንን ነው ማየት የምንፈልገው። ኢጎ ላይ ደግሞ ሁሌ ኢጎአችንን የምንከተል ከሆነ ደግሞ ሁሌም የሆነ በችግር ውስጥ እንድንኖር ነው የሚፈልገው። ሰላም የሚባለውን ኮንሰፕት አይፈልግም። መረጋጋት የሚባለውን ኮንሰፕት አይፈልግም። በሆነ ነገር ነው አታችመንቱን ነው የሚፈልገው። ለምሳሌ ቅድም እንደነገርኳችሁ በሆነ ማቴሪያል ሊሆን ይችላል፣ በሆነ ትላንት ባለፈብን ነገር ሊሆን ይችላል። ሳትስፋይ ሆኖ መኖር አይፈልግም። በቃ በሆነ ነገር ላይ የሆነ ነገር እየፈለገ መኖር የሚፈልግ አይዴንቲቲ ነው። ከዛ አይዴንቲቲ ደግሞ መውጣት የምንችለው ፕሬዘንት ላይ አሁን ላይ በመኖር ወይም አሁንና ሂር እዚህና አሁን መኖር ስንጀምር የተሻለ ሰላም አለ፣ የተሻለ ፒስ አለ። ከዛ ሲሆን ነው ፒሳችን የተሻለ የሚሆነው ማለት ነው። በነገሮች የሆነ ሰላም በነገሮች የሆነ ደስታ የሚሆን ከሆነ ግን ሁሌም በነገሮች ላይ ነው ሩጫችን የሚሆነው ማለት ነው። አይምሮን የሚያልፍ ሰላም ማግኘት የምንችለው ደግሞ ከሃየር ሰልፋችን የሚመጣ ፒስ ወይም ሰላም ሲሆን ነው። ባላንስ አድርገን የምንሄድ ከሆነ የተሻለ ውጤት እናመጣለን። ይሄን ይመስላል የዛሬው ቪዲዮአችን። በቀጣይ ቪዲዮ የተለያዩ ሀሳቦችን እንነጋገራለን። ስለ ቴሌፓቲ ደግሞ በቀጣይ ቪዲዮአችን እንሰራለን። ምን ይመስላል የሚለውን ኤክስፐሪመንት እናደርጋለን። ላይክ እና ሰብስክራይብ አድርጋችሁ ይሄን ቪዲዮ ለወዳጅ ለዘመዶቻችሁ ለጓደኞቻችሁ ሼር እንድታደርጉ ጋብዛችኋለሁ። አብራችሁን ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብቱ።